እየተማርን ምሳ ሰዓት ሲደርስ የኔን በልተን ያንተን ልንበላ ስንል ደብዳቤ ነበር የተቋጠረው ለራትም ጭምር ነው የሚለው። ፌጦ ወጥ እንደሚሰራ ያወቅኩት እኮ ከእናንተ ቤት ነው። የረሳውልህ እንዳይመስልህ እናንተ ቤት መጥቼ የጎመን ዘርሻ ያጠጥተኛል። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። ብሩኬና ኤፍሬም ስቶሪ ላይ በጣም እየተመላለሱ ፖስት ያደረኩትን ጥቅስ በጣም አስደስተኝና ለእናንተ ማካፈል ፈልጌ አመጣውላችሁ ማለት ነው። በቃ በጣም ይሄ ያበደ ነው ትላላችሁ ማለት እኔ ብዙ ጊዜ ሳቅ ስለማልችል ያው በሚስቁ በሚያምሩ የገጠር ልጆች ኮኔክሽን አድርጌ ያመጣውላቸውና በነገራችን ላይ በጣም ደስ ይላል። እንደዚህ ላይፍም ሊሆን ይችላል። ደግሞም አንዳንድ ቀልድ እየተቀላለዱ እንደዚህ ዘና ማለት በቪዲዮ በጣም ነው ደስ የሚለው ማለት ነው። እና በጣም አስደስቶኝ ነው ያካፈልኳችሁ ቤተሰብ ማለት ነው። እና በጣም ደስ ይላል እየተመላለሱ ስቶሪ ላይ ሳየው የሚገርም ጥቅስ ነውና እንደዚህ አይነት ታሪክም አለ ማለት ነው። ሀይሚዬም አንድ አስተማሪ የሆነ ጥቅስ ስቶሪያ ላይ ለቃ እንዲሁ አምጥቼዋለሁ ማለት ነው። እሱም ምን ይላል መሰላችሁ? ዋጋሽን አውቀሽ በስርዓት ስትኖሪ ክብርሽን አትጠይቂም፣ ክብር በራሱ ይከተልሻልና የሚል ነው። ይከተልሻል እንጂ የሚል ጥቅስ እንትን ብላለች ማለት ነው። እና ብዙ ጊዜ በነገራችን ላይ ቲክቶክ ላይም ኢንስታግራም ላይም ጥቅስ ያደርጋሉ ብሩክም ቢሆን እሷም ብትሆን ማለት ነው። እና ያው ከህይወታችሁ ጋር የሚሄደውን ወይም ደግሞ በቃ ይሄ ለሰው አስተማሪ ነው ብለው የሚሉትን ነገር ስቶሪ ላይ ብዙ ጊዜ ያደርጉታል እና ትክክል ነው ጨረቃዋ ማለት ነው። ዋጋሽን አውቀሽ በስነ ስርዓት ስትኖሪ ክብርሽ ራሱ ይከተልሻል እንጂ እያለች ነው። እና ብዙ ጊዜ ራሳችን ካከበርን ሰውም ያከብረናል እና አሪፍ ጥቅስ ነው። አስተማሪ የሆነ ነገር ነው ማለት ነው። እና ቤተሰብ ለማንኛውም ይመቻችሁ ብለናል። በትናንትናው ቪዲዮ ደግሞ ዘና ፈታ ነው ያደረጉን እውነት ለመናገር ያው ሀይሚዬ እንትን ቢልም ብሩኬ በጣም እየተጫወተባት ነው ያለው በቅርቡ